በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ዓለምን እንዲሁ ስለወደደ አንድ ልጁን ሰጠ። ስለዚህ በልጁ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም። ወንጌላዊ ዮሐንስ ምዕራፍ 3 ቁጥር 16። ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ ክቡራትና ክቡራን ምዕመናን፣ መላው ሕዝበ እግዚአብሔር፣ በጎ ፍቃድ ላላችሁ ሰዎች በሙሉ ከሁሉ አስቀድሜ ለመላው ካቶሊካውያን ምዕመናንና የክርስትና እምነት ተከታዮች በሙሉ እንኳን ለ2009 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ በማለት በኢትዮጵያ ካቶሊካዊት ቤተክርስቲያንና በራሴም ስም መልካም በዓል ይሁንልን እያል የመልካም ስጦታ ሁሉ ሰጪ የሆነው እግዚአብሔር አምላካችን በዓላችንን የተቀደሰና የተባረከ ያደርግልን ዘንድ ምኞቴን እገልጻለሁ። ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም የተወለደው ዓለምን ለማዳንና የሰው ልጆችን ከሰይጣን ባርነት ነፃ ለማውጣትና የሰማይን በር ለመክፈት ነው። የሁሉ ፈጣሪ የሆነው እግዚአብሔር ሰው ሆኖ ወደ ምድር መምጣቱን ሁሉ በእርሱ የሆነው ከመጀመሪያ የነበረው ያ ቃል ሥጋ ሆነ። ወንጌላዊ ዮሐንስ ምዕራፍ 1። በዚህም እግዚአብሔር አባታችን አዳኛችን የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ሰዎችን ሁሉ ለማዳን የሰጠን የዘላለም ሕይወትን እንድናገኝና በማያልቀው ሕይወት እውነተኛና ዘላቂ መዳኛችንን ይዘን ከእግዚአብሔር ጋር ለመኖር ነው። ይህም በሙሉ ልባችን እርሱም ማፍቀር አብነቱን መከተል ይጠይቃል። እግዚአብሔር በጸጋውና ወሰን በሌለው ታላቅ ፍቅር አንድ ልጁን ጌታችን ኢየሱስ ክርስቶስን እኛ ሕዝቦቹን ለማዳን የላከበትን የልደቱን ቀን በየዓመቱ ስናከብር በታላቅ ደስታ ነው። የጌታችን ልደት ሰውና አምላክ የተቀራረበበት፣ ከአምላክ ጋር የተሳሰሩበት፣ ሰው አሮጌውን ሕይወት ወደ አዲሱ ሕይወት፣ ከኃጢአት ወደ መልካምነት፣ ከውርደት ወደ ክብር የቀረብንበት ነው። በመሆኑም ከዓለም ጨለማ ወጥተን እሱን በሙሉ ልባችን በመከተል በብርሃን መኖር ይገባናል። ለዚህም ጌታችን በቃሉ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይኖረዋል እንጂ በጨለማ አይመላለስም ይለናል። ወንጌላዊ ዮሐንስ ምዕራፍ 8። የተወደዳችሁ ምዕመናን፣ የክርስትና ሕይወታችን ሁልጊዜ ከጌታ ጋር በኅብረት መኖር አለበት። እሱ ለእኛ ለሰው ልጆች እንድንካፈል ከሰጠን ትልቅ ነገር ፍቅር ነው። እርሱ ሁላችንንም እኩል እንደሚወደን እኛም በአርአያ ሥላሴ ለተፈጠሩ ለሰው ልጆች ሁሉ ጥልቅ የሆነ ፍቅር፣ የመግባባትና የመቻቻል ብሎም የመቀራረብ መንፈስ በዕለታዊ ኑሯችን መግለጽና ማሳየት ይኖርብናል። ከዚህ በተጨማሪም የየዕለቱን ስራችንን በታማኝነት ማከናወንና የእሱን መንገድ ይዘን መጓዝ ይኖርብናል። የሕይወት ደስታ የምናገኘው በእርሱ ነውና። እነሆ ዛሬ በዳዊት ከተማ አዳኝ ተወልዶላችኋል፣ እርሱም ጌታ ክርስቶስ ነው። ሉቃስ ምዕራፍ 2። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በበረት ውስጥ መወለዱን ስናከብር እናቶችንና ሕፃናትን በማስታወስ ሊሆን ይገባል። የወለዱ እናቶችን እንኳን አምላክ ለእናትነት ማዕረግ አበቃችሁ በማለትና የተወለዱትንም ሕፃናት እንኳን ተወለዳችሁ እንኳንም በሰላም ወደዚህ ምድር መጣችሁ በማለት ልንቀበላቸውና ልንከባከባቸው
ይገባል። ሕፃናት የእግዚአብሔር ስጦታዎች ናቸውና መብታቸው ይከበር። ከሁሉ በላይ ሕፃናት የሚሹት ፍቅርን ነውና እናፍቅራቸው። የልደት በዓል የቤተሰብ በዓል ነውና ኢየሱስ፣ ማርያም፣ ዮሴፍ ቤተሰቦቻችንን ባርኩልን ብለን እንጸልይ። ጌታችን ድሆችን መርዳት እንዳስተማረን እኛም ይህን የጌታችንን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ስናከብር በታላቅ ልግስና ድሆችንና ችግር ላይ የሚገኙትን ወገኖቻችንን ስደተኞችን በመርዳትና ካለን በማካፈል እንዲሁም በዓሉንም ከነሱ ጋር በማሳለፍ ለነርሱ በመራራትና የአቅማችንን ሁሉ በደግነት በመለገስ እንድናሳልፍ ላስገነዝባችሁ እወዳለሁ። እግዚአብሔር ሁሌም ከሰጠነው በላይ አብዝቶ ይሰጠናልና። የተወደዳችሁ ምዕመናን፣ በአሁኑ ጊዜ መንግስት ኢትዮጵያ ሀገራችንን በበቂና በተሻለ ሁኔታ ለማስተዳደር በተያያዘው ጉዞ የተለያዩ እርምጃዎች እየወሰደ መሆኑን በማየት ላይ እንገኛለን። ይህንንም ማስፈጸም እንዲችሉ ለተለያዩ ኃላፊነቶች የተመረጡ ሰዎች እንደተመደቡ ይታወቃል። በእኛ እምነት የእነርሱ ለዚህ ታላቅ ኃላፊነት መመረጥ በክብር ከፍ ለማለት ሳይሆን የሕዝቦችን ጥያቄዎችን በተገቢው ሁኔታ መልስ ለመስጠትና ለማስተዳደር መሆኑን እናምናለን። ስለሆነም ሁላችንም በመልካም አስተዳደር ፍትሐዊ የሆነ ስራዎችንና ውጤቶችን እንደምንጠብቀውና እንደምንመኘው ለተግባራዊነቱ በትኩረት እንደሚሰሩና እንደሚያስፈጽሙ ታላቅ እምነት አለን። በማያያዝም መንግስት አሁን ወደ ታች በመውረድ የህብረተሰቡን ችግሮች ለማስተካከልና ለመቅረፍ በሚያደርገው ውይይት ሰምቶ ዝም ብሎ ማለፍ ከሆነ አመርቂ ውጤት ሊገኝ ስለማይችል በቁርጠኝነት የተነሳበትን ዓላማንና ለህዝቡ የገባውን ቃል እንደሚፈጽም በመተማመን ነው። በሰማይ ለእግዚአብሔር ክብር ይሁን፣ በምድርም እግዚአብሔር ለሚወዳቸው ሰዎች ሁሉ ሰላም ይሁን። ሉቃስ 2:14 የሰላሙ ንጉሥ ሰላሙን ለምንወዳት ለሀገራችን ለኢትዮጵያና ለሁላችን እንዲሰጠን እንጸልይ። በመጨረሻም በዚህ የጌታችን የልደት በዓል በተለያዩ ህመሞች የታመማችሁትን በሙሉ እግዚአብሔር እንዲምራችሁ፣ በየማረሚያ ቤቶች የምትገኙ የህግ ታራሚዎችን ከእስራት እንዲፈታችሁ፣ በተለያዩ ስራዎች በሀገር ውስጥም ሆነ ከሀገር ውጭ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ውስጥ የሀገር ድንበርና ጸጥታ ለማስከበርና በሌሎች አገሮች የሰላም ተልዕኮ በመስጠት ላይ ለምትገኙ የመከላከያ ሰራዊት አባላቶች በሙሉ እንኳን ለ2009 ዓ.ም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በማለት መልካም ምኞቴን ለመላው የክርስትና አማኝ ወገኖች አስተላልፋለሁ። እግዚአብሔር ኢትዮጵያን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።